2018 በኢትዮጵያ አቆጣጠር የዛሬ 3 ዓመት ማለት ነው። ከተስፋ ብርሃን ወደሚጨበጥ ብርሃን እቺ ሀገር ተስፋ አላት፣ ልታርግ ትችላለች የሚል ጭላንጭል ብርሃን የሚታይበት ጊዜ ይሆናል። እቺን 3 ዓመት በከፍተኛ ትጋትና ዲሲፕሊን ከሰራን እናሳካለን። 3 ዓመት አለን። 3ቱና በታማኝነት ከሰራችሁ የሚጨበጥ ጭላንጭል ብርሃን ማሳየት እንችላለን። ሁሉ ነገር ለምሳሌ ህዳሴ ያልቃል፣ ኢነርጂ ይጨምራል፣ የሲሚንቶ ፋብሪካዎቻችን ያልቃሉ፣ ብዙ መንገዶቻችን ያልቃሉ፣ ለቱሪዝም የሰራናቸው ፕሮጀክቶች ያልቃሉ። በስንዴ በቡና በተለይ ቡናና ፍሩት ላይ ተክለን ገና ሃርቨስት ያልተደረገባቸው ቦታዎች ሃርቨስት ይደረጋል። ውጤት እናያለን። በእርግጠኝነት እዳችን እንደ ሀገር ያለው እዳ በከፍተኛ ደረጃ ይቀንሳል። ኤክስፖርት ያድጋል። ምን ከሆነ ወርቅ ኮንትሮባንድ የማይወጣ ከሆነ፣ ጫት በየቦታው ኬላ የማይደረግ ከሆነ፣ የቁም ከብት ከዚህ እየወጣ የሌላው ሲሳይ መሆን ካቆመ ይለወጣል። 2018 ከተስፋ ወደሚጨበጥ ብርሃን ማደግ ይቻላል፣ መጽናት ይቻላል ነው ከጥቂት ሰዎች ባሻገር የምናምንበት ጊዜ ይሆናል። 2023 ከሌላ 5 ዓመት በኋላ በአፍሪካ ውስጥ እንደ ኢትዮጵያ ነው ማረስ፣ እንደ ኢትዮጵያ ነው ግሪን ሌጋሲ፣ እንደ ኢትዮጵያ ነው አርባናይዜሽን ይባላል። አመንክም አላመንክም የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። በጣም ብዙ ዶቶች አሉ፣ ያልተያያዙ ትላልቅ ዶቶች አሉ አዲስ አበባ ውስጥ። ስላልተያያዙ ሰው ወስዶ ካልነገረ በስተቀር አይገባም። አስጎብኝ ይፈልጋል። ከ5 ዓመት በኋላ ስናገናኛቸው እነዛን ዶቶች ማንም ሰው እየነዳ ያያቸዋል።